እንደምንሽ አመን እንዴት ነሽ? እንደምን ነሽ? ኧረ ገረ 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 አንቺ አንከሊስ ምንድን ነው? ምን ተፈጥሮ ነው? ነይ ነው የምልሽ። ነይ እንዴው አንቺ አንከሊስ ታውቂያለሽ? አንቺ የሰው አንከሊስ ነሽ። አንከሊስ ነሽ አንቺ። መጣሽ እዚህ ሀገሩ ላይ የወደቅሽበት አንከሊስ በሽታ ነሽ አንቺ። ኧረ እስቲ ነይ ንገሪኝ። ወይ ስማኝ፣ ምን ተፈጥሮ ነው? ሰውን ሁሉ እንደው ንቃት የምትይ ጉሮሮሽን ቃና ነቃቃት በንቃቃት አድርገሽ ሰው በምን ሊሄድልሽ? ዝበይ ነው መጀመሪያ ስማኝ። ይኸውልህ እኔ እኮ ንቃት ያልኩህ ራስን መቀየር ነው። ራስን መቀየር? አዎ እንደዚህ ያራራጥከኝ ታርጊ ልንገርህ። ወዴት አባሽ ነው ደግሞ ራሴን የምቀይረው? ይኸውልህ ምን ሰውዬ ነው በእናትህ አይደለም። ይኸውልህ አንተ መጀመሪያ ረጋ በልና ቁጭ ብለን ምኑን ነው የምረጋጋው? ቤቴን ትዳሬን ታፈረሽዋል። እኔ አላፈረስኩትም። እኔ ስጀመር ምን ሰምተህ ነው? እሺ ንገረኝ። እኔ ምንም እኮ ያደረኩት ነገር የለም። የኔቱ ሚስት ንቂ ብለሽ አመሏን ቀይረሽ ምን አባሽ ነው ያደረግሽ? እኔ ኧረ እሺ አንተን ቆይ ላስረዳህ። እሺ ቆይ እኔ የምልሽ ነገሩ ዘመዶችሽ ናቸው፣ እናትና አባትሽ ናቸው። አንቺ አንከሊስ አባቷ ነች። አንከሊስ ከሊዘር አቺ እንደምን ነሽ? ሰላም ነሽ? እንደምን ነሽ? አመን እንዴት ነሽ? እንደምን ነሽ? አቺ ደህና ነኝ። እንደምን ነሽ? ሰላም ነው? ደህና ነሽ? እንዲሁ መጣለች እየተባለ ተዛሬ ነገ በቃ ስል እንደው አላገኘሽም። እኔም ስራ በዛብኝ። ምን ሆነሽ ነው የምታነፍንሽ? እኔ እኮ ሽንትሽን እየሸናሽ መስሎኛል። እዚህ ስትወጪ በሰላም አይደለም እንትን የሆነ ሰውዬ አሯሩጠኝ። ራሱሽ እስቲ አሯሩጠኝ። ምን ነው አንቺ? ይኸውልህ ስማኝማ፣ ዘመዶ እዚያው ተናግሬ ልረፍ እንጂ ምን አደርጋለሁ? ትየት ብለት ደህና ሰነበትሽ? እንደምን ሰነበትሽ? ደህና ሰነበትሽ? እንዴት ነው? ደህና ናችሁ? ሰላም ነው? አያበዝ ደህና ነው? እንዲያው እንደ አጋጣሚ ወደ አንቺ ነበርኩኝ። ጥሩ እግር ተገናኘ። ምን ነው በደህና? ኧረ ምን ደህና ምን ደህና አለ? ምን ደህና አለ ብለሽ ነው? ምን ደህና አለ ብለሽ ነው? መንደሩ እኮ ታሟል። አልሰማሽም? ዋህ ያያ በየነ ልጅ ታማለች ተብሎ ሳልጠይቅ መውጣት ያለ። ኧረ የእሷ ልጅስ በመድኃኒትም በጸበልም ትድናለች። አንቺ ትላት ልጅ እንጂ ዝም ብላ የራሷን ታማ መጣ ደግሞ እኔንም አሳመመችኝ። እንዳለ የመንደሩን ሰው ደግሞ ቀውስ ልታደርገው የተነሳች። እንዴት ምን አደረገሽ? ምን የማትሰራው ስራ አለ? ምን የማትሰራው ስራ አለ? እንዴት እሷ እኮ የማትሰራው የማትፈጽመው ስራ የለም እኮ። ምን አደረገች? ኧረ ምን አደረገች? ቆይ እንጂ አንቺማ ምን የከተማ ስወርልሽ ሰው ሊንከባከብሽ ነው የሚገባ እንጂ እንዴት ያስወርልሽ? ማን ተረድቶኝ ሚስቴን አነቃቃሻት ብሎ እስኪ ያሯሯጠኝ መንገድ እስኪ ምን ልንገርህ ሲሆን አንዲት ንቃቃት ሚትን ይሆናል አግብቷት። ይሄ እኔ እኮ እንደው የሆነ ሀሳብ ውስጥ ገብቼ የሆነች ብድር ነበረችብኝ። እሷን ብድር ተዝመቼ ልመልሳት ብዬ እኮ ሀሳብ ውስጥ ገብቼ እያምሰለሰሉ ትንሽ እዚህ ሳታንኮሻኩሽ ሳይሽ ሽንቷን እየከፈለች ነው ሽንቷን እየጀነች ነው ብዬ እኮ እንዴት አረኩታው እንጂ አራ ይሄ ተመጣብሽ። እሱማ ለመደበቂያ ለራሱ እንዴት እንደሆንኩኝ እኔ ነኝ የማውቀው። አሁን እኮ ስታነፈንፊ ትንሽ ተሌ ትንፍስ ታደርጊ እኮ ጨንቆኝ ነውና። ቆይ እንጂ ምን አይነት ሰው ነው? እስቲ ጨርሽልኝ። እንደዚህ ነገር የሆነ ነገር ጠልጥሟል። እሺ የሆነ ነገር እዚህ ጋር አነቃሻት ሲል ቆይ እንጂ ምን ማለቱ? እኔ ምን ነው አውቄው ስጀመር ምን ያስረድቸው። በቃ ዝም ብሎ ሰውዬው እኮ ነፍስ የለውም። አይ አነቃሻት። አሁን እኮ ማንቃቱ ላይ ነው። እኔም አሁን ግልጥ አልሆነልኝም። ማንቃት ምንድነው? ማንቃት ማለትማ ይኸውልህ እኔ ማለት ነው እኔ እኮ ጥቅም ነው ለሰው እኔ ጠቀምኳቸው እንጂ አልጎዳቸውም። ይኸውልህ እኔ እዛ በምኖርበት ሀገር በቃ እዛው ወስጄ እራሳችሁን ልለውጥላችሁ ነው ያልኩት። ሁሉ ዛሬ ባርክሽ እኮ እና አሁን እሱ አልተረዳኝም። ቆይ ልንገርክ ምናምን እለዋለሁ። ጭራሽ ምን ነች ሰምቶኝ ልትወስድብኝ ነው አሁን ሚስቴን ነው አለ። ሚስቴን አንቅታ ልትወስድብኝ ነው እኮ አይሽ የሰው ልጅ ልጥቀም ነው ያልኩት። የሰው ልጅ አሁን ልጥቀም ማለት እንደዚህ ያስብላል? አይተንኩል እኔ እኮ ይኸውልህ አሁን ስማኝ አሁን አንተ ለራሱ ብታውቅበት አንተ ለራሱ ራስን የምትቀይርበት ነገር ነው። ምን ሆኖ አሁን እኔ አሁን መንቃት ስነቃ እንዴት ነው አሁን እንግዲህ ነገሩን ግልጥ አድርገው። እንዴት ነው ነገሩ? እናትና አባቴ ሁለው የእሷ እናትና አባት ፈቅደው የዳሩልኝን ሚስቴን እኮ አፋታችኝ። አንቺ እንዴት ምን ብላይ እንዴት ምን ብላ ደህና ተምንኖርበት ቤት ደህና ታደግንበት ቄ መጣ። ይቺ የትናንትና ልጅ ትዳሬን ስታፈርሰው
ይሄ እኮ አሁን እኮ ለሀገርም ለጆሮም ለሰሚም እኮ ግራ የገባ ነገር ነው። ስማኝም አያ ገብሬ ያው እና ተለይ መናገሩን ምን እንደሆንክ ንገረኝ። ምን ተለይ መናገር አይደለም እኮ አሁን እኮ እኔ ተለይ መናገር አይደለም። ይቺ ልጅ እኮ ይዤ ለህግ ባቀርባት 80 አፈረሰችብኝ ብዬ ለህግ ባቀርባት ወይ በመታት እኮ አሁን ሰው በኔ እኮ አይፈርድም። ምን አርጋ ነው እኮ ነው ያልገባኝ። ምን አርጋ ነው ምን ብላ ምን ስትሰራው ስትዶልተው የምትውለው ነገር ላይ አንቺ ጠፍቶሽ ነው አሁን? ኧረ ተይ ትብለጣረት ተይ እኔ ቤትም ወለሷ እዚያ ውጭ ስትዞር ትውላለች። ማታ ትገባለች፣ ጧት ትወጣለች። እንዴት ደህና ወግ ማረግ ጠብቃ የኖረች ትምሽቴን ንቂ ታልነቃችሁ እያለች በየቤቱ እየሄደች እያንኳኳች እንደው የመከሪያ ደሞ ታልነቃችሁ። እኔ እንግዲህ ጠዋት በስመ አብ ወልደ መንፈስ ቅዱስ ቸር አውለኝ ጌታ አምላኬ ወይ ብዬ በቀኝ እንዲው ተነስቼ ነው ሙል ነቅቼ ምን ስትነቃማ ይሁን መሰለህ። አሁን አንተም በቃ ለሌላ ሰው ምንም አትናገር። አሁን እኔ የምነግርህ ነገር ማለት ነው ጥቅም ተሆነ ምን ማንቀት ነው እንጂ ተጊዞ መንቀት ነው እንጂ ሰው እንዴት ተመቸ ተኝቶ እውነቴን እኮ ነው። አሁን ከዚህ ጋር እንደዚህ ተይዞ አሁን እዛ ሀገር አይሳምም። እንደዚህ የለም እንደዚህ ኧረ ተይ ልሙትልሽ ይባላል። አዎ እንደዚህ አይደለም። ኧረ እንደው የማይሆነው አይደለም። እኔ ስማኝ አንተን ተነሳብህ እኮ እኔ ምን አልኩ? እንዴት ሰው መቼም ተንግዳን እንኳን አንቺ ተከተማ መጥተሽ ተሩቅ ሀገር መጥተሽ እንዲህ ለጠበልም ሆነ ለጥሪ ሰው ሀገር ሰንብተው ሲመጡ እኛ እንደዚህ ነው የምንስም ያፈር እኛ ጋር እንደዚህ አይነት ነገር የለም። እኛ ጋር ይኸውልህ እንደዚህ በቃ እንደዚህ እንደዚህ አይደለም። ይሄንን እዚህ ጋር አታስነካ። እንደዚህ አይደለም። ይኸውልህ ከዚህ ጀምሬ ነው ላንቃ። እውነትም ግራ አጋብተሻል አንቺ ሰው አይደለም። አሁን ሳምቆሽ እምቢ አልሽ። ቶ እሺ ይዛ ሄደህ መጠቀም ካልፈለክ ቶ ዋህደ ነው እንጂ እስቲ ምንድነው? እሺ ብድር ምናምን ነገር ነው እኮ አሁን እዛ አሁን ሄደህ አይደለም አንተ ልትበደር ብድርህን በሙሉ ከፍለህ ለሰው ታበድራለህ። በቃ እዛ ያለው ስራ በቃ ህይወትን የሚቀየረው እስቲ እውነት ሽማች እኮ አሁን አንተም በቃ ልጥቀም እስቲ እንደው ውለታውን ሳላጠፋው እንግዲህ እሱን ለኔ ችግር የለውም። ራስህ አንተ ተጠቀም። እኔ ያለኝ ኦራ እንደው እንደባፈር ነው እንደው እኔ ውለታ መልሰህ ችግር እሺ እሱ ይሁንና ይኸውልህ እዛ ወስጄ ቀለበይታ እንደው እዛ ልሰድክ እኛ እሺ ከዚያስ ከዛ በኋላ በቃ ራስን ትለውጣለህ። አናናርን ትቀይራለህ። እዚህ ስትመጣ እንዴት ነው መሰለህ የምትመጣው? መኪና ያሽከረክር በቃ እስኪ ኬኬ ያ እውነት ይውስምልልህ እስቲ እውነት እና እኔ መኪና ላሽከረክር እራ እውነት ኬኬ ሁሉን ነገር ነው የምነግርህ። ብር እንደዚህ የሚታፈስበት በቃ አለቴ እንጂ በሰማይ ይበረራል። በቃ እዛ ምን ብዬ ልንገርህ ያለውን ነገር አሁን ተዚህ በላይ ሰው ወዴት ይነቃል? አሁን ንቃ ማንነትህን ቀይርም እያለች መንደሩን ስትፈጠብጠው ስታምሰው የምትውል እንደ እብድ ውሻ ኧረ እብድ ውሻ ሲገደል አለበሽም ሲገደል አለበሳ እንጂ ስማኝማ እንደው ይሄ ነገርስ እኔ መሮኛል። አንድ ቀን መጥቻ ማክራለሁ እያልኩ ነበር። እንደው ቄሶችን ምኖችን ሽማግሌዎችን የሰፈር መንደርተኞችን የዘት መክርልኛል ብዬ እንደው መመጣ ነበር። አይ እኔ አሁን አንተ ዘንድ ደግሞ ትደርስ ብዬ ትዳሬን አፈረሰችው ታታለች አሁን ምሽተቆ ታለቃ እኔ ታንተ ጋር ኖርም ብላ ህትሜ ነው አንድ ሄደች። እንዴ ፈርበበለው ህትሜ ነው አንድ ሄደች። ህትሜ ነው አትግባ እዚያ እናቷ ዘንዳ ትሄድ እዚያ መከረኛ ጎቷ ላይ ትሄድ ህት እንደሄደች እና ሰላምታችሁ እንዴት ነው? ቆይ አሁን እቺም ደህና አደራችሁ ደህና ዋላችሁ መባባላችሁ ነው ይቅርስ ነድ እንዴት ነው ሰላም ነው? እንደዚህ ዋልሽ ደህና አይደለም። አይ እንዴት ናችሁ? ሰላም ነው በቃ። ከዛ በኋላ እንደዚህ ምናምን አረ እንደዚህ አይደለም። ይሄን ራስን አስቀድመህ እንደዚህ አበለኝ። ይኸውልህ ዝም ብለህ እንደዚህ ትልና ቆይ ይኸውልህ ችግር የለውም ይሄ አያሳስብም። እኔ ቀስ ብዬ አስተምርሃለሁ እዛ። አሁን ግን አንተ አሁን ለማንም አትናገር። ቆይ እንዴት ናችሁ? ሃይ ሰላም ናችሁ ነው? እንደዚህ አይደለም። ሃይ ባለፈው የሆነ ልጅ አንቺ ነው እንዴት ያገንቶሽ? ጓደኛ ነው ያንተ ጓደኛ ነው? አቺ እንዲው እይሽ ልበ ዝንጉ ሁኚ ልብ ያየሸት እንደሄደ ይሄ ብድር እኮ ነው። ብድር ለርሶ እንደተከፈለ አርጋ አስበው። አንድ ቀን እዚህ እንዲው ከው እያሉ ሰድ የሆነች ልጅ መጣ አንቀተኛለች። ለካ አንቺ ነው ያገንቶሽ። እኔ ነው ይኸውልህ እሱን እኮ በቃ ልለውጣችሁ ሁለታችሁም ሰዳት። አቺ ገብቶኝ ይለም እኮ አሁን እሺ ተስማማችሁ? አንተ ለሌላ ጓደኞች እሱ እንደውም ያለኝ እርምጃ ስትሄድ ያለ ህድስት ያለኝ እኔም ገበያ ሰድ ምለውን በቃ እንደዚህ ስል እንደሱ አይደለም ሄደን እንደዚህ ፈንዶ ጉላ እንደዚህ አጋጭኝ ጤፍጭኝ እንደሱ አይደለም አለኝ። እንዴት ነው ስለው በቃ እንደዚህ ምናምን አለኝ። እንደዚህ በቃ እንደዚህ ለራችሁ ስትላችሁ እንደዚህ ምናምን እንደሱ እንደዚህ አይደለም። አንድ ቀን እንደዚህ ሃይ እንደዚህ ምናምን እንደሱ አይደለም። እንደዚህ ያው እንደዚህ ሰላምታ አይደለም። እንደዚህ በልሽ በቃ
ችግር የለውም። እሺ ኧረ እኔ ነው የምልሽ እኔ ተዛሬ ጀምር ነቅቻለሁ። ነቃ እኔ እንዴት አቺ እኔ እኮ ተረድቼው ተከብሬ በኖርኩበት ሀገር እንዴት አዋርደኝ። እኔ አሁን እጄን እዚያች አንድ ፍሬ ልጅ ላይ ባነሳ ነገ አሁን ተሳቸው ጋርስ እንዴት አድርጌ ልትያይ ትብለጥም አብሮ አደጌ ናት። እንደው ተሱ ጋር ተሳስ ጋር እንዴት አድርጌ ልትያይ ብዬ ነው እንጂ ልጅት አሁን የምትሰራው ስራ እኮ እንደ ስራ አይደል። ኧረ ተዋት እየተመላገነች አማረብኝ መስሏት እየተመላገነች እዚህ መንደር ለመንደር እብዱሻ ይመስል እዚያ ህዳ እንደው ምኑ ለክፏት እንደመጣች እንጂ ባትማር ቢቀር ይቺ ሳትፈጠር ብትቀርስ እንደው ይቺ ኧረ ምን የኔ ትዳር ሲፈርስ አንቺ ዝም ትያለሽ። ግድ የለም ይሳካል። እኔም ቢሆን ለምኛ መጣታለሁ። ግድ የለም እንዴት ሳትበል ዙሮ አሁን በደንብ በሚገባ በዝርዝር ነገረኝ። እኔም ተረድሁት። እውነትሽን እድር ላይ ራሱ እንደዚያ ሲለፈልፉ አይገበኝም ነበር። የዚያን ቀን ግን በደንብ ገብቶኝ ሳይድ ራሱ ፊቱን ዝም ብዬ እንዲያልኩ ምናምን እንደዚህ እያልኩ ፊቱን ተሱ በልቼ ጀመር ተረተኛ። በነገራችን ላይ ድሮ የሆነች ትንሽ ቀለም ነገር አለች እና ተሎ እረዳለሁ ተለገበ ተባረኪ። እንደው ዛሬ መድኃኒዓለም እንደው ዛሬ ይኸውልሽ ዛሬ ማለት አሁን መድኃኒዓለም ነው ያገናኝ። አንቺ ቀስ ብለህ ስማኛው ምን መሰለህ እንደውም አንተ ከሱ ትሻላለህ። እሱ ቶሎ አይገባውም። እየነገርኩሽ እኔ ድሮ እኮ ተስተምሬ ትንሽ ትምህርት ነገር ቢጤ ስላለች ልጃችሁን ታሳርፉልኝ እንደሆነ ያሳርፉልኝ፣ አለበለዚያ እኔ ውርድ ተራሴ ነው። እናንተ ታልመከራችኋት እኔማ ምን ብዬ ነው የምመክራት? ይቺ አሁን ይቺ እኮ ተመመከርም እኮ መወገር ነው የነበረባት። ይቺ መነከር መወገር ነው የነበረባት። የገብሬ ደግሞ የገዛ አባቷ ንቋየቷት እብድን ምን ብዬ ነው የምመክራት? እንዲሁ አደራህን የሰፈር መንደርተኞችን እንዲሁ ሰብስበህ ብትመክርልኝ፣ እንዲሁ ወደ ጠበል ሳስረን ብንወስዳት ብታግዙኝ። ትመክሪያት እንደሆነ ምከሪያት፣ ኋላ ትመክሪያት እንደሆነ ምከሪያት። አለዚያ ሽማግሌ የምትይት ሆነ ደህና ሽማግሌ እንደኔ ምራቁን ዋጥ ያደረገ ሰው የለም። ምራቁን ዋጥ ያደረገ ንግግር የሚችል አንደበተ ርቱዕ ሰው መርጠሽ እንሄዳለን፣ እንመክራታለን። ልጃችን ናት። ግን የኔስ ትዳር አሁን ምሽት ሄዳለች እኮ አሁን። ግድ የለም እኔም ቢሆን እጄ አመጣታለሁ፣ እነግራታለሁ። ግድ የለም በይ እኔ ልጅሽን እንግዲህ ሰብስቢልኝ። እሺ በል ሽማግሌ ምረጭና ንገሪኝ ተሉ። እሺ በይ ራስሽን ተቃቅፈሽ እየተኛሽ እኔ አንቺ እንደው ክፉ አንነጋገር በዚህች ጊዜ። እውነትሽን ነው እንጂ አንቺ ባል ሀትማ ሄድም ተብሎ ገና ለገና እኔ ምሽት እዚያ አሁን እንደው አንደበተ ርቱዕ የሚል አንተ ያላረታሃትን ሌላ ማን ሊመጣልህ ነው? ጋያ ገብሬ አንዳንዴ ስምትና ኧረ እንደውች ደግሞ እንደውች መቲታም የሆነች እንደው ምን ባረጋት ነው የሚሻለኝ? ለነገሩ በዚህ በዚህ ነው እንደው ድል ያሁን ሳፈር ያብላሽ እንደው አፈር ቢልኝ የቻልከው ነው አረማመዱን ለራሱ ያመጣኸው እና ኧረ አንተ ጎበዝ። በቃ እኔ አሁን ብድሩን የምከፍለው መኪና ተከፍሏል ብለህ አስብ። አሁን እዛ ሄደህ ብድሩን እንደከፈልኩ አድርገህ አስብ። አሁን ብድር የለብህም፣ ነፃ ሰው ነው። ሃይ አሁን ኮተታም አሁን ይሄ እንዳለ ይሄ የምታየው ሰው ሁሉ አንተ በቃ ስትመጣ በዛ በሰፈሩ እየተንቆማለልክባቸው ስታል አሁን ነው የምልሽ መኪናህን እያሽከረከርክ አህዮች አሁን 2 አህዮች አሉኝ። እነሱን እሸጣቸዋለሁ። ምን ያደርጋል? ጥላቸው ብትሄድስ ምን ያደርግልሃል? ትራንስፖርቶች እኔ ሄድ እኮ ነው ትራንስፖርት እኔ እከፍልልሃለሁ። እዛ ቤቱን አመቻችቻለሁ። የምትገባውን ስራ በቃ ሁሉንም ነገር ያዘጋጅቻለሁ። እንዲሁ አንድ ሰው እንኳን ተሰፈሩ አንድ ሰው አልጠፋ። አንቺ ስላለሽ ነው። አንቺ ተሰፈሩ ተኛ ሰፈር ወጣሽ ስለሄድሽ ነው። እኛንም አሁን መጣሽ እያነቃቃሽን ያለ አሁን እኔ ተሎ ነቀው አንተ ስትጀምር በቃ ሃይ እንግዲህ ሰው የምን መጨባበጥ ነው? እንዳትል ከዚህ በኋላ እንግዲህ እንደዚህ ግጭ እንዴት ነው? እስኪ ያሳየኝ እንጂ አይደለም ሃይ ዱላ አሁን ሽመሌ ሊወድቅብኝ ስለሆነ እዛ አስገደምኩት እንጂ የዛሬን ሊያዘው አሁን የዛሬን ሊያዝ እንጂ ነገ ጀምሪ። ነገ አሁን ጳጉሜ 3 አይደል ነገ በቃ ተዚያ በኋላ በአመቱ እንትን ትንሽ ቀን ይቀረኝ። አንተ አሁን በቃ ሁሉንም ነገር አመቻች፣ ለሰው አታውራ። ይሁን ይቆደኝ ብናነቃስ ተሰብስበን አሁን አይደለም ምቀኛ ሰው ከሰማ እቺ እንትና ልጅ እንደዚህ አርጋ ምናምን ተብሎ ነው ነገር ያደርጉኛል። ስለዚህ አሁን አንተ እኮ ለማን እንግዲህ አሁን አንቺና እኔ በተባበረክን ተነቀልሽ አንቺ ጋር የሚመጣውን ሰው አይደለማ ይሁን በሚስጥር ለሚስጥር በቃ ይሄን በሚስጥር ያዘው። ከዛ በኋላ ሁሉንም ነገር እናስተካክላለን። በቃሽ ቃል ገባ። ምን ችግር አለ እንግዲህ? እስኪ አንቺ
አንቺ ደግሞ ጀመረ የገባ ሰው ነው። እኔ ተምሬያለሁ ድሮ ሰው ስለማይረድኝና ያው ጊዜው ነገሩ አልመቻች ብሎ እንትን አልኩ እንጂ እኔ በፊት ተምሬያለሁ። እና ቶሎ ቀለሜ ስለሆንኩ ቶሎ ይገባኛል። ነገሮች ሁሉ ቶሎ ይገቡኛል። ቀስ እያልክ እንደሱ አትፍጠን። ቀስ እያልክ አብረን እንሂድ ብዬ ነው። በይ በቃ ያልኩሽ በቃ እንደነገርኩሽ ነው ሁሉም ነገር። መኪናው ቀይ እንትን ነው የምናደርገው። ቀይ መኪና ቀይ በየአይነት በቃ እዛው ላይ የምትቀው ነው። በቃ ቻውሽ እንደዚህ አይደለም እኮ ነው ያልኩህ አንተ። አሁን ገባኝ ማለት ነው። አይ ስለወደድኩሽ ትንሽ ዘንግቼው ነው። እንደዚህ አንተ ስትጀምር የገባ ሰው ነህ። በቃ እሺ በል እሺ እንገናኝ። ቻውሽ በቃ እሺ። አይሽ ገና ብዙ ነገር አመጣለሁ። ቻው በቃ አህዮች አይሸጡ ይሸጡ ችግር የለውም እናወራበታለን። በቃ ቻው። እሺ